ከሌሊቱ 9 ሰዓት እስከ 11 ሰዓት ባለው ጊዜ ውስጥ ከእንቅልፋችሁ ከነቃችሁ ይህ በአጋጣሚ አይደለም እና ችላ ሊባል አይገባውም። ይህ የመለኮታዊ ጊዜ ነው። እግዚአብሔርን እንድትሰሙ እንድታስቡና እንድትተገብሩ የሚጠራችሁ ጊዜ። እነዚህን ጊዜያት ድንገት ከእንቅልፍ የመንቃት ጊዜ ብቻ አድርጎ መውሰድ አያስፈልግም። እግዚአብሔር ከዓለም ትኩረትን ከሚከፋፍሉ ነገሮች በራቃችሁበት በዚህ ጊዜ ነው በግልጽ የሚናገረው እና ራሳችሁን ከእግዚአብሔር ድምጽና ዓላማ ጋር በእነዚህ ጊዜያት እንዴት ማስማማት እንዳለባችሁ በመቀጠል አሳያችኋለሁ። በእነዚህ ሰዓቶች ውስጥ ከእንቅልፋችሁ ስትነቁ የማይመች ወይም እንደ የዘፈቀደ ክስተት ሊመስል ይችላል። ሆኖም በመንፈሳዊው ዓለም የዘፈቀደ ጊዜ የለም። ከሌሊቱ 9 ሰዓት እስከ 11 ሰዓት ድረስ ያሉ ጊዜያት በቅዱሳት መጻሕፍት ውስጥ ጉልህ ትርጉም አላቸው። ይህ ብዙ ጊዜ እግዚአብሔር መንፈሱን ለመቀስቀስ የሚጠቀምበት ጊዜ ነው። የጠለቀ ህብረትና መገለጥ የመለኮታዊ ዕድል መስኮትም ነው። መንፈሳዊው ድባብ አሁንም አለ፣ እናም የእግዚአብሔር ድምጽ በግልጽ እንዲሰማ ምቹ ጊዜ ነው። የቀኑ ግርግር ገና ለመጀመር ጥቂት ሰዓታት ይቀሩታልና። በኦሪት ዘጸአት 14:24 ላይ ጌታ ወደ ታች የተመለከተውና ለሕዝብ ተአምራትን ማድረግ የጀመረው በሌሊት ሰዓት ነበር። በእነዚህ ሰዓቶች ውስጥ እግዚአብሔር አንቅቷችሁ ከሆነ እየጠራችሁ ከሆነ ምላሽ ለመስጠት ጊዜው አሁን ነው። ከብለል ብላችሁ ጀርባችሁን አትመልሱ። እግዚአብሔር ለጥልቅ ነገር እየገፋፋችሁ ሊሆን ይችላልና። መጽሐፍ ቅዱስ ኢየሱስ ራሱ በማለዳ ሰዓታት ለመጸለይ ብቸኝነትን እንደፈለገ ያሳየናል። ማርቆስ 1:35 እንዲህ ይላል፣ በማለዳም ገና ጨለማ ሳለ ተነስቶ ከቤት ወጥቶ ወደ ጸለየበት ብቸኛ ስፍራ ሄደ። ኢየሱስ መንፈሱ ከአብ ጋር ያለማቋረጥ የሚነጋገርበት፣ ትኩረት ከሚከፋፍሉ ነገሮች የጸዳ ጸጥታ የሰፈነበትን ጊዜ አስፈላጊነት ተረድቷል። ይህ አብነት ለእርሱ ብቻ አይደለም፣ ለእኛም ማሪያ ነው። ከሌሊቱ 9 ሰዓት እስከ 11 ሰዓት ባለው ጊዜ ውስጥ ራሳችሁን ነቅታችሁ ካገኛችሁት አምላክ ወደ ተመሳሳይ ሁኔታ እየጋበዛችሁ ሊሆን ይችላል። በእነዚህ ጊዜያት ምን ማድረግ አለባችሁ? በጨለማ ውስጥ በድንገት ከእንቅልፋችሁ ስትነቁ ወዲያውኑ ምላሻችሁ ምንድነው? ብዙ ሰዎች በቀላሉ ሰዓቱን አየት ያድርጉትና ተመልሰው ይተኛሉ። ነገር ግን እግዚአብሔር እንድንነሳና ከእርሱ ጋር እንድንተባበር እየጠራን መሆኑን እንድንገነዘብ ራሳችንን ማሰልጠን አለብን። ይህ መንፈሳዊ ጥበብን ለመክፈት መለኮታዊ መመሪያ የምትቀበሉበትና ራሳችሁን ከእግዚአብሔር ፍጹም ዕቅድ ጋር የምታስማሙበት ጊዜ ነው። በአንደኛ ሳሙኤል 3 ከቁጥር 3 እስከ 10 ላይ ወጣቱ ሳሙኤል ስሙ በተደጋጋሚ ሲጠራ ሰማ። ነገር ግን መጀመሪያ ላይ ጌታ መሆኑን አላወቀም። ኤሊ አቤቱ ባሪያህ እየሰማ ነውና ተናገር በማለት ምላሽ እንዲሰጥ ሳሙኤልን አዘዘው። በተመሳሳይም በእነዚህ ሰዓታት ውስጥ ስንነቃ ትኩረታችንን ሊስብ እየሞከረ እንደሆነ በመገንዘብ ጆሮአችንን ወደ እግዚአብሔር ድምጽ ማድረግ አለብን። በእነዚህ የተቀደሱ ሰዓቶች ውስጥ የሚወሰዱ እርምጃዎች፣ አንደኛ፣ በጥልቀት አስባችሁ ጸልዩ። ስለነቃችሁ እግዚአብሔርን በማመስገን ጀምሩና መመሪያውን ጠይቁ። በዚህ ቅጽበት ለእናንተ የሚናገራችሁ ነገር እንዳለ በማመን በመጠየቅ ጸልዩ። ፊልጵስዩስ 4:6 ላይ ልመናችንን ከምስጋና ጋር ለእግዚአብሔር እንድናቀርብ ያሳስበናል። ይህ ጊዜ በጥልቅ የምንጸልይበት ጊዜ እንጂ በዘፈቀደ የምናባክነው ጊዜ አይደለም። ሁለተኛ፣ አዳምጡና ዝም በሉ። ጸሎት መናገር ብቻ ሳይሆን በእግዚአብሔር ፊት ዝም ስለማለትም ጭምር ነው። መዝሙረ ዳዊት 46:10 እረፉ እኔም አምላክ እንደሆንሁ እወቁ ይላል። እግዚአብሔር ለሕይወታችሁ ያለውን ፈቃድ እንዲገልጽ ቦታ ስጡት። ሶስተኛ፣ አምልኮ። አምልኮ ልዩ በሆነ መንገድ የእግዚአብሔርን መገኘት ይጋብዛል። መሳሪያዎች ወይም ሙዚቃ አያስፈልጋችሁም። አንዳንድ ጊዜ በጣም ጥሩ አምልኮ የእርሱን ታላቅነት በጸጥታ መቀበል ነው። ሮሜ 12:1 ሰውነታችንን ሕያው ቅዱስና እግዚአብሔርን ደስ የሚያሰኝ መስዋዕት አድርገን እንድናቀርብ ያሳስበናል።
እርሱም እውነተኛና ትክክለኛ አምልኮ ነው። አራተኛ፣ የእግዚአብሔርን ቃል አንብቡ። መጽሐፍ ቅዱስ የታሪክ መጽሐፍ ብቻ አይደለም፣ ሕያውና እስትንፋስ ያለው የእግዚአብሔር ቃል ነው። ዕብራውያን 4:12 የእግዚአብሔር ቃል ሕያውና የሚሠራም ነው፣ ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው ይለናል። በዚህ ጊዜ ቅዱሳት መጻሕፍትን በማንበብ ወይም በማሰላሰል መንፈሳችሁን መግቡ። አምስተኛ፣ በመንፈሳዊ ጦርነት ውስጥ መሳተፍ። ኤፌሶን 6:12 ትግላችን ከሥጋና ከደም ጋር ሳይሆን ከጨለማ መንፈሳዊ ኃይሎች ጋር መሆኑን ያሳስበናል። ይህንን ጊዜ ለመማለድና ከማንኛውም መንፈሳዊ ጥቃቶች ለመጠበቅ ጸሎትን ተጠቀሙበት። በክርስቶስ ስም ድልን አውጁ። ስድስተኛ፣ ማስታወሻ ጻፉ። ማስታወሻ በአቅራቢያችሁ አስቀምጡና ወደ ልባችሁ የሚመጣውን ሁሉ ከመጽሐፍ ቅዱስ ቃልም ሐሳባችሁን ወይም ራእያችሁን ጻፉ። ምሳሌ 29:18 ራእይ በሌለበት ሰዎች ይጠፋሉ ይላል። ሰባተኛ፣ ስለ ሌሎች ማልዱ። አምላክ ለተቸገረ ሰው እንድትጸልዩ እየጠራችሁ ሊሆን ይችላል። ሕዝቅኤል 22:30 እግዚአብሔር በክፍተቱ ውስጥ የሚቆምን ሰው እንደሚፈልግ ይናገራል። በዚህ ጊዜ ሌሎችን በጸሎት ለማንሳት ተጠቀሙበት። ስምንተኛ፣ ንስሐ ግቡ፣ መታደስን ፈልጉ። መዝሙረ ዳዊት 139 ከ23 እስከ 24 አቤቱ መርምረኝ፣ ልቤንም እወቅ፣ ፈትነኝ፣ አሳቤንም እወቅ። የሚያስከፋም መንገድ በእኔ እንዳለ እይ፣ የዘላለምንም መንገድ ምራኝ። ልባችሁን እንዲያነጻና እንዲያስተካክል እግዚአብሔርን ጠይቁት። ዘጠነኛ፣ ምስጋናን ግለጹ። ፊልጵስዩስ 4:6 ልመናችንን ከምስጋና ጋር ለእግዚአብሔር እንድናቀርብ ያበረታታናል። ለበረከቶቹ፣ አቅራቦቶቹና ተስፋዎቹ እሱን ለማመስገን ጊዜ ወሰዱ። አስረኛ፣ የምትጠብቁ ሁኑ። ዕብራውያን 11:6 ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል። እሱ እንደሚንቀሳቀስ እንደሚናገርና ፈቃዱን እንደሚገልጥላችሁ በመጠበቅ ወደ እግዚአብሔር ቅረቡ። ማጠቃለያ፣ ከሌሊቱ 9 እስከ 11 ሰዓት መንቃት ተራ ክስተት ብቻ አይደለም፣ መለኮታዊ ግብዣ ነው። እግዚአብሔር ከእርሱ ጋር ወደ ጥልቅ ግንኙነት እየጠራችሁ ነው። የጸሎት የአምልኮና የመገለጥ ጊዜ ነው። እነዚህ የተቀደሱ ሰዓቶች ራሳችሁን ከእሱ ፍቃድ ጋር ለማስማማት፣ ድምፁን ለመስማትና ለሌሎች ለመማለድ ዕድል ናቸው። እግዚአብሔር እናንተን የሚጠብቁ ልዩ በረከቶችና እድገቶች እንዳሉት በማወቅ እነዚህን አፍታዎች በክፍት ልብ ተቀበሉ። እግዚአብሔር በረከቱን ያፍስስላችሁ፣ እርምጃችሁን ይምራችሁ፣ ልባችሁንም በሰላምና በጥበብ ይሙላው። ጸንታችሁ ኑሩ እና በሁሉም የሕይወታችሁ ዘርፍ ጸጋው ይክበባችሁ። አሜን።